የሥላሴን አስተምህሮ የስተት ትምህርት ነው የሚሉ እነርሱ ራሳቸው ስተት ውስጥ የሆኑ መጽሐፍ ቅዱስ የሚቃወማቸው ቤተ እምነቶች አሉ። ስጠይቋቸው ግን እኛ ክርስቲያኖች ነን ነው የሚሉት። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ደግሞ ያለው አንድ አለ፣ እርሱም ሰው የሆነ ክርስቶስ ነው፣ ራሱን ለሁሉ ቤዛ ሰጠ ይላል። ስለዚህ ሁለት አምላክ የለም፣ አንድ አምላክና አንድ ቤዛ ሆኖ የተሰጠ መስዋዕት አለ። ሃሌሉያ። ዕብራውያን ምዕራፍ 10 ቁጥር 10 ሊቀ ካህናትም ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። አንድ አምላክ አንድ መስዋዕት። የሐዋርያት ሥራ ምዕራፍ 4 ቁጥር 12 ደግሞ ኢየሱስ ይመስገን ምዕራፍ 4 ቁጥር 12 መዳንም በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ስለዚህ አንድ አምላክ አንድ መስዋዕት አንድ ስም የኢየሱስ ስም። የእግዚአብሔር ቃል ሲናገር ምዕራፍ 43 ቁጥር 10 ታውቁና ታምኑብኝ ዘንድ እኔም እንደሆኑ ታስተውሉ ዘንድ እናንተ የመረጥኩትም ባሪያዬ ምስክሮቼ ናችሁ ይላል እግዚአብሔር። ከኔ በፊት አምላክ አልተሰራም፣ ከኔም በኋላ አይሆንም። እኔ እግዚአብሔር ነኝ፣ ከኔ ሌላም የሚያድን የለም። ብቻውን አዳኝ የሆነ እግዚአብሔር እንደዚህ አሁን እንደምትሰሙት ከሱ በፊት አምላክ የሌለ ከሱም በኋላ አምላክ የሌለ ብቻውን የሚኖር ብቻውን ያለ የዘላለም አምላክ ሰውን ለማዳን መስዋዕት የሚሆንን የሥጋ ሰውነት ለብሶ መጣ። እግዚአብሔር አንድ ብቸኛ አምላክ አይደለም የፈለገው። ምንድነው የፈለገው? መስዋዕት ነው የተፈለገው። አንድ መስዋዕት። ሃሌሉያ። ለምን? እግዚአብሔር ቀደም ሲል በብሉይ ኪዳን የነበሩ ሲሰው የነበሩ የኮርማ የበግ የፍየል መስዋዕቶች ኃጢአትን ሊያስወግዱ አልቻሉ። ይሰዋል